ዛሬ በጣም ከተሰማኝ ነገሮች ውስጥ እኔም በህይወቴ ከተማርኩት ነገር አንዱን ልበላችሁ። ዛሬ ሰለቸ። ይህንን መልእክት ጫት ላይ በጫት ሱስ ላሉ ወንድሞቼ እህቶቻችን ንገሯቸው። አንድ ሰው ጫት ሲቅም የሚቅመው ቅጠሉን ብቻ ይመስለናል፣ ግን አይደለም። አብሮት የሚቅመው ጊዜው ነው። አብሮት የሚቅመው እድሜው ነው። አብሮት የሚቅመው ደግሞ የቤተሰቡን ተስፋ ነው። በምርቃና ዓለም ውስጥ ሆኖ ለእናቱ ቪላ ቤት ሲሰራላት ይውላል። እሷ ግን በገሃዱ ዓለም ያረጀ ጎጆዋ ውስጥ ሆና ልጄ መቼ ይሁን ከዚህ ቅጠል ወጥቶ ራሱን የሚችለው እያለች በናፍቆት ታለቅሳለች። እሱ መርቅኛለሁ ይላል፣ እሷ ግን ልጄ ተቃጥሏል ትላለች። አረንጓዴው ቅጠል ሱስ ብቻ አይደለም፣ የሰነፎች መጠለያ ነው። ችግርን ከመጋፈጥ ይልቅ በምርቃና መደበቅን፣ ሰርቶ ከመለወጥ ይልቅ በሐሳብ መበልጸግን ያስለመደ። ግን ሰዓቱ እየሄደ ነው። ጓደኞች ተምረው ሲመረቁ፣ ሰርተው ሲለወጡ፣ አንተ ግን ያው በርጫ ቤት ውስጥ ትላንት ባወራው ወሬ ላይ ዛሬም ትቀጥላለህ። አንድ ቀን ምርቃናው ሲለቅ ዞር ብለህ ስታይ እድሜ ያልቆ ትውስታ ብቻ ቀርቶ ታገኘዋለህ። ወዳጄ፣ የሰው ልጅ ትልቁ ሀብቱ ጊዜ ነው። ጫት ደግሞ ይህንን ሀብትህን የሚሰርቅ በፈገግታና በምርቃና እያታለለ ነው። ዛሬ የምትቅመው ቅጠል ነገ አንተን እንዳይቅም ተጠንቀቅ። ዛሬ ንቃ፣ ምርቃና ሳይሆን ጥረት ይለውጥ። ምክንያቱም ነገ ላይ ስትደርስ ምነው በዚህ ሰዓት በሰራው የሚለው ጸጸት ከምርቃናው በላይ ክፉኛ ያመሃል። ወንድሜ እባክህን ተለወጥ፣ እባክህ ይቅርብ ጫት። እኔ በህይወቴ ብዙ ነገር ስለተማርኩ እባክህ ምክሬ ከገባ አድርሱለት። በጫት ለሚሰቃይ እናቱን ላስጨነቀው ወጣት እባካችሁ